ለሚስቶች የሚሰጥ ምክር ፓርት 4 ትንንሹን ነገር ማድነቅ ልመዱ። እስቲ ማድነቅ ልመዱ፣ አካብት። ዋው እንደ ዛሬ ሆነ አታውቅም፣ እንደ ዛሬ አንበሳ ሆነህልኝ አታውቅም ምናምን ብላችሁ ትንሽ ነገር እኮ ሊሆን ይችላል፣ አንቺ ላይ ልዩነት የሚያመጣ ነገር ላይሆን ይችላል፣ ግን ማጨብጨብ ልመዱ። ከዛ ስነ ልቦናዊ የሆነ በመድከም በመሳቀቅ በስትረሳቸው አላስደስታትም ከሚል ፍራቻ የሚመጡት ስንፈተ ወሲቦች ማለት ነው አልጋችሁን ትቶ ሲወጣ ታዩታላችሁ። 60% የሚሆኑ ስንፈተ ወሲቦች ስነ ልቦናዊ ናቸው፣ 40% ናቸው አካላዊ። አካላዊ የሆኑ ነገሮች ደግሞ ሁኔታ አይመርጡም፣ ሁልጊዜ አንድ አይነት ነው የሚሆኑ። ሰው ጠዋት የማይቆም ከሆነ በግንኙነት ሁልጊዜ የሚልፈሰፈስ ከሆነ ስትረስድ ነው ስትረስድ አይደለም የሚባለው ነገር ማይወስን ከሆነ በየግንኙነቱ ቶሎ መጨረስ የሚያስቸግረው ከሆነ የዛኔ ነርቭ ላይ፣ ሆርሞን ላይ፣ ጡንቻ ላይ፣ ደም ስር ላይ ያሉ ችግሮች ሊኖሩ ይችላሉ። መታችሁ መታከም ትችላላችሁ። በማንኛውም ስንፈተ ወሲብ መታከም ከፈለጋችሁ ባዮ ላይ ባለው ስልክ ቁጥር ደውላችሁ ቀጠሮ ማስያዝ ትችላላችሁ። በሬ ሁልጊዜ ክፍት ነው።